ገንዘብ ቸግሯቸዋል? አዎ ቸግሮናል። የሰራና የለፋ ሰው ሲበላ ወዳችሁ ጮሃል? አዎ የኔ ጮሃል፣ የእሱ ደግሞ ያጓራል። እንግዲያውስ ወደ ገንዘብ ስበስ ስልጠና ተቀላቀሉና ባለሀብት ሁኑ። ታምናለህ ወይስ አታምንም? እናምናለን። ከነገ ጀምሮ ለ2 ቀን የተዘጋጀ ፕሮግራም አለን። ታላቅ ምስራች! ከሺህ ወደ ሚሊየን ዘሎ ወደ ትሪሊየን መድረስ ይፈልጋሉ? እንግዲያውስ በአዲሱ ምዕራፍ ልንገናኝ ነው። ዋው! እናልማለን፣ ቅዠትን ወደ ህልም እንቀይራለን። አየን፣ ተመኘን፣ አገኘን። 98% ወጣት ወደቀ። የት ይድረስ የት ይሄድ? እኛ ጋር። አቤት በላ ነው፣ በቃ በላ ነው። ጫኔ ሚሊየን ልናይ ነው እኮ ትሪሊየንንም ልናይ ነው። የምትበላበት ትሪየላ እዚህ የመጣ ትሪሊየን በል ብቻ። አንቺ እኮ ድሮም ፖዚቲቭ ኢነርጂ የለሽም። ዝም አትላትም ወይ ግሩም! ኔጌቲቭ የባንክ አካውንት ይዛችሁ ፖዚቲቭ ኢነርጂ ምናምን አርፋችሁ እንደኔ ሪል ስቴት ሊያሰሩ የምን ሪል ስቴት ነው? ኧረ ተዋት በእናትህ። ማታ ልገዛ ነው ወስኛለሁ ምናምን እያለች ስታደርቀኝ ነበር። ግድ የለም ሀብት እንዴት እንደሚታፈሰን ያሳያችኋለሁ። እኛም እናሳይሻለን። ይልቅ መግቢያ 3000 ብር ከየት ነው የማመጣው? ችግር የለውም፣ እኔ የተበደርኩትን ሰጣለሁ። እኔ ደግሞ ለራሴ ከዛ ከቦዲ ከሚባል ሰውዬ እበደራለሁ። ያው ሚሊዮነር ስንሆን ትከፍለኛለህ። አይ ጫኔ፣ ሚሊዮነር ስትሆን እኮ ለ3000 ብር ብለህ ጊዜን አታጠፋም። ጅላጅሉ ለውስጣችሁ ንገሩት፣ ውስጠ ውስጣኔያችሁን አነጋግሩት። ውስጠ እንጥናችሁን ውጥንቅጡ ይውጣ። ካልወጣላችሁ ውጤት የለውም። ንቃ፣ ተነስ በሉት። ተነስተናል። ከዚህ በመቀጠል ሚዲያ ታሪኳን መታ ታካፍለናለች። አመሰግናለሁ። ህይወቴ ከባድ ነበር። ክትፎ ገዝቼ የቆጮ ያጥረኛል። መኪና ገዝቼ የነዳጅ ይጨንቀኛል። መኪና የገዛውለት 2 ብር ነበር አካውንቴ ውስጥ። ይኸው እኔ ራሱ ጥሬ ጎመን እየበላው ነው ሀገር